አንድ ሰው በህልሙ የጅብ ስጋን ሲበላ ካየ ይህ እጅግ በጣም አደገኛ የሆነ ህልም ነው። ሰውየው በድግምት ወይም በሲህር እንደተያዘ ያመለክታል። በህልማችን ጅብን ስንገል ማየት ይህ እጅግ በጣም መልካም የሆነ ህልም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ያላ ሰላምና እዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው በህልማችን ጅብን ስናይ ማየት ትርጉሙ ምንድነው የሚለውን ይሆናል። በታላቁ ህልም ፈች በመሐመድ ኢብኑ ሲሪን ረሂመሁላህ የተፈቱ ህልሞችን በዝርዝር እናያለን። አብራችሁን ቆዩ። በህልማችን ጅብን ስናይ ማየት የህልም ፍቹ ምንድነው? ጅብ እንግዲህ በአጠቃላይ ተንኮለኛ የሆነ ደጋሚ፣ ሲህር ሰሪን፣ ጠንቋይን ያመለክታል። በህልማችን ጅብ እኛን ሲያጠቃ ካየን በህልማችን ጅብ የሚያጠቃን ከሆነ የሆነ ጥላት እኛን ለማጥቃት እያሰበ መሆኑን ያመለክታል። ለምሳሌ ከማህበራዊ ኑሮ፣ ከቤተሰብ፣ ከስራ ሊሆን ይችላል። እኛን ሊያጠቃን ያሰበ ጥላት እንዳለ ያመለክታል። እንዲሁም በህልማችን ጅብ ሲነክሰን ካየን አንድ ሰው በህልሙ ጅብ እየነከሰው ካየ የሆነ ጥላት ጉዳት አድርሶበታል ማለት ነው። ለምሳሌ በገንዘብ ሊሆን ይችላል፣ በስም ማጥፋት ሊሆን ይችላል። በሆነ ነገር አንድ ጥላት እሱ ላይ ጉዳት አድርሶበታል ማለት ነው። አንድ ሰው በህልሙ የጅብ ስጋን ሲበላ ካየ ይህ እጅግ በጣም አደገኛ የሆነ ህልም ነው። ሰውየው በድግምት ወይም በሲህር እንደተያዘ ያመለክታል። ይህን ህልም ያየ ሰው በአስቸኳይ ሩቃ ማድረግ አለበት። በአላህ ፍቃድ ከድግምቱ ይፈወሳል። በህልማችን ጅብን ስንገል ማየት ይህ እጅግ በጣም መልካም የሆነ ህልም ነው። አንድ ሰው በህልሙ ጅብን ሲገል ካየ በጥላቱ ላይ ድል ማድረግን እንዲሁም ከጥላቱ ሴራ መጠበቁን ከድግምት ነጃ መውጣቱን የሚያመለክት ህልም ነው ማለት ነው። በተመሳሳይ አንድ ሰው በህልሙ ከጅብ እየሸሸ ካየ ይህ እጅግ በጣም መልካም የሆነ ዜና ነው። ከፈተና ከጥላት ሴራ መትረፉን ያመለክታል። አንድ ሰው በህልሙ ጅብን እየጋለበ ካየ ኃይለኛና ተንኮለኛ የሆነችን ሴት በቁጥጥሩ ማድረግ ወይንም እሷን ማግባት ያመለክታል። አንድ ሰው በህልሙ ሴት ጅብን የሚያይ ከሆነ ተንኮለኛና አመንዝራ እንዲሁም ጠንቋይ የሆነ ሴትን ያመለክታል። ወንድ ጅብን የሚያይ ከሆነ ደግሞ ደካማ ወይም ወራዳ ጥላትን ያመለክታል። የህልም ፍች እንደ ሰውየው አላሚና እንደየግል ህይወቱ ይለያያል። እነዚህ አጠቃላይ ትንታኔ ብቻ ናቸው። አላህ የበለጠውን ያውቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።